አልፈልግም አታውራኝ በቃ ይቅርታ ማን አንተ ይቅርታ አታዋራኝ ከኔ ጋር ስለወራንተ አይጣፍጥልህም እንዴ ነገሮች ምንድነው እርሳኝ በቃ ነው ያላጥህም እኮ ያማን እያስታወሽኝ ያለሽ አንቺ እንጂ ያለው ማለት ያዳመጥኩሽ ነው አይደለ የራሴንና የራሴን ወሬ ነው ማወራው ስለዚህ እነዚህ ነገሮች አታስገቢኝ እሷን ተጣጣሻለሁ ስለዳኒ ነው ያወራሁት እኮ ማውራት ስላለብሽ ነገር ብቻ አውሪ ራስ እንደምን አይተነው ዚሮስ ውስጥ ገብተህ በቃ የኔን ማንነት እንዴት አድርጌ እንደማሳይሽ አሳይሻለሁኝ ችግር የለውም ከዚህ ጉድ ብቻ እንውጣ ይሄን ነገር ብቻ እንዝጋ ሜሪ ፕሊዝ ሃይላ በቃ አንዴ እንዴ ለአንዴና ለመጨረሻ ጊዜ ዛሬ ብቻ መታገሳችሁም እንዴ ቅድም ተነጋግረን ሁሉ ነገር ታግሻለሁ ይሄ ለኔ ምንም አይደለም በቃ አይናገርሽም ብለሽ ነው ያመጣሽ አልተናገርኩሽም አሁን እንደው አልተናገርኩሽም ፈልጌ አይደለም የመጣሁት ቤቴ ነው የመጣሽው ኤክስኪውዝ ሚ ኦፍ ኮርስ እሷ ቤት ማለት የኔ ቤት ማለት ከዚህ በኋላ የኔም ቤት ነው ሃይላ በጣም የሰለጠነ ዘመን ላይ ነው ያለውን ሰው እንኳን ነገ ጠዋት እንኳን የሆነ ነገር እናንተ ቢኖራችሁ ከጋብቻ በፊት ያላችሁን ነገር አስመዝግባችሁ ችግር የለውም ችግር ይደርሰናል ሃይላ ለሱ አትጨነቂ እኔ ማድረግ ያለብኝ ነው አንተ ሃይላ ቅድም ተነጋግረናል አይደለ አስገብቻለሁ ቃልን ታፈሰው ሰው ቤት ነው አንተ ብቻ አይደለም ኦኬ እሺ ዳኒንም ይጨምራል ኦኬ እሺ ዳኒ የዳኒን ቤት ነው የቤት ዳኒ ሲፈልግ እዚህ ይሆናል ሲፈልግ ሌላ ቤት መኖር ይሄ ቤት ኤኒ ታይም ዳኒ መጥቶ የሚያድርበት ቤት ነው ያለን ችግር የለውም ክፍሉ ማንም ሰው ገብቶበት አያውቅም የተረዳኸኝ ነው አይደል ማን አንተ አናውቅም እኮ ምንድነው ከየት የፈለግከው አልገባኝም ካንተ ጋር አወራ አይደለም የመጣሁት ጽጌ እንደዚህ አይነት ነገር ኮን ሰልችኛል ነው የሚሄድ ነው ማለት በእግዚአብሔር እንዳታወራ ስለማን ከዚህ ልጅ ጋር ማውራትም አልፈልግም ነገር ካንተ ጋር ማን ያወራል እንዴ እኔ ጌታ እሷን መሰለኝ ያፈቀርከው አይደል ስለዚህ ከሪጋ ማውራት እንዳፈልገሽ ነው እኔም አልፈልግም ስነ ስርዓት ይኖር ሜሪ ፕሊዝ በቃ ከሷ ጋር ነው አይደል እሷን ያፈቀርከው አልደረከው ከሷ ጋር ነገር ታፉ እንዲከፍታ አይደለም ማንንም አይደለም ላቀውም አልፈልግም ከኔ ጋር እንዳያወራ በዳኒ ጉዳይ ደግሞ እንዳያወራ ዳኒ ባንተ አፍ የሚጠራ ወንድ አይደለም ነገር ሃይላ እንዴ ዳኒ ባንተ አፍ የሚጠራ ወንድ አይደለም ሜሪ ለሞን በጣም ብዙ ይቀራል እኔ ሌላ ገረግሩስ አንቺ ነው አራዝም በል እንዴ ሃይላ ምን አለ አሁንም እየዛክብኝ ነው እሱን ማረጋውን አሳይሽ ዛቼ ምን ደረጃ ላይ እንደሆነ በቅርቡ አሳይሻለሁ እንዴ በጣም እንዴ በቃ ዳኒ ጣና ዳኒ ሲቀርበው እንደዛ ያለብሽ ነገር ጨርሽ አንቺ እኮ እየታገስከኝ አይደለም ሃይላ እየታገስከኝ አይደለም እሺ እኔ መናገር አልፈልገው ነው በቃ ዳኒ ይመጣል እየመጡ ነው በቃ ጥሪውና እኛ ለአንዴና ለመጨረሻ ጊዜ ማድረግ ያለብን ነገር አድርገን እንስጋው ይሄን ነገር ግን መናገር የምፈልገው ነገር አለ አሁን ዳኒ ሲመጣ በዚህ በለመደ አፉን ላይ ከፍት እሱን ደግሞ ዳኒ ካየ ዳኒ ወንድ ልጅ ነው በቃ ማለት በቃ ስሜቱን መቆጣጠር አይችልም ስለዚህ አፉን እንዳከፍት ከቻልክ ውስጥ ገባና ያንዳቸው የሴት ክፍል ውስጥ ገብተህ ተለበቅ ዳኒ ይሄ ቤቱ ኤኒ ታይም መምጣት ይችላል እንደፈለገ ማዘዝ ይችላል የፈለገውን ነገር ማድረግ ይችላል ማውረድ ቤቱን የመቀየር ምንም ነገር የማድረግ ይችላል አንዴ ይሄ ጉዳይ ብቻ ይለቅልኝ እኔና አንቺ ግን ብዙ ያልጨረስናቸው ጉዳዮች አሉ እሺ ይሄ ማንነት አለ ማየት ማወቅ የምትፈልጊው ችግር የለውም ነው እሱን አላወራለምና ጽንሻ ኢንቬስ ባይገባ ደስ ይለኝ ነበር እንደዚህ አይነት ይቅርታ ልብ በቃ ስላየሁብሽ በጣም ነው ደስ ያለኝ ይሄን ስሜትሽን ማለት በቃ አሁን ከዳኒ ጋር እንደዚህ ሰላም ለመሆን እንዲህ ፍቅር ለመሆን በቃ ይቅርታ ለመጠየቅ ማሰብሽ በቃ በጣም ነው ያከበርኩሽ አይኑ ጽንሻ በመሃል ልትናደጂ ትችያለሽ የሆነ ነገር ሊፈጠሩ ይችላሉ በርግጥ ግን ይሰማሽ ነው አዎ ይሰማሽ እንዛ ነገሮች ይምጣና ዳኒ እሱን ሁሉ ከግምት አስገብተሽ ዛሬ እንደዚህ አንቺ ለይቅርታ ልብ ተነስተሽ እንደዚህ ማድረግሽ በጣም ትልቅነትሽን ነው የሚያሳየው እኔም በጣም ነው ደስ ያለኝ ባንቺና በዳኒ በጣም ነው የምደሰተው ታውቂያለሽ እግዚአብሔር እስከመጨረሻ ያዝልቃችሁ ያምራችሁ ምናምን ነው የምለው እግዚአብሔር ከእናንተ ጋር አሜን ዳኒ ይምጣና በቃ እንጨርሰው ምን ነው ጽቅሻ ቸኮልሽ አይ ያ ታይም የለንም ታይም የለንም ሰው ቤት ላይ ተቀምጠህ ታይም ኖ ከዚህ ጉዳይ በኋላ ምን ሄድበት ጉዳይ ስላለ ፕሊዝ አንዴ መጨረስ ያለብን ነገር እንጨርስና እኔም ዳኒን ነው የምጠብቀው ዳኒ ከመጣ በኋላ ከአንተ ጋር መቆምም ማውራትም አልፈልግም ስለምን እያወራህ እንደሆነ አልገባኝም እኔ ከአንተ ጋር እያወራህ ያለው እንዴ ሃይላ እየሰማኝ አይደለም ዳኒ እንጣበቃ ባይ ዘ ዌይ ምን አይነት ነገ ጠዋት ከሷ ጋር ፍቅር ህይወት እንኳን ቢኖራት እንዲህ ነው ማታዳምጣት ኧረ ትምህርቱ ሰር ከዳኒ መደማመጥ የሚባለው ነገር አዋቂ እሱ ለኔ ታየው እኔ ማድረግ ያለብኝ ነገር አቃለ በቃ ፕሊዝ በቃ አንተ ስመለስ ሌላ ታማውረም ሰር ለምን እንደዳኒ ኮታች እኮ ናቸው ነገር ደርሻለሁ ብለኛል አስገባ መኪና እውነት በቃ ልምጣ ለምጣቸው ነው አራኔ አይቻለሁ ነው እኔ ላምጣቸው ይሄ ራሱና ሲቱ በመዳነ እንዴ
ሰላም እንኳን ደህና መጣችሁ። እንግዲህ አሁን እንደዚህ ነገር ነው የማልፈልገው። እግዚአብሔር እንደምክር ያመጣል። አይ መቀመጥ ካልፈለገ ችግር የለውም። ሀሳባችንን እንግለጽ። አይደለም ነው ጥርሻቸው ዳኒ ለምንድን ነው የመጣነው? ጥርሻ አይደለም ዳኒ ለምንድን ነው ሰላም ብላት ልክ ነው። አሁን ሰው የመጣንበትን ትንገረኝና ዳኒ ምን ሆነ ነው እንደፈለገች ትንገረኝ። ችግር የለም። ሰላምታ አያስፈልግም። ሰላምታ አያስፈልግም። ነው ችግር የለውም። መናገር ያለብኝ ነገር ተናግሬ እንድትሄድ ነው። መቀመጥም አይጠበቅብህም። ችግር የለውም። የኔ ግብዣ ንቀህ ይሆናል መቀመጥ ያልፈለግከው ወይም ደግሞ እዚህ መሆን ያልፈለግከው። ኧረ በእናትሽ አይ ኖ ኖ ኢትስ ኦኬ እያስጨነቅሽኝ ነው። አታስገድጂው። በቃ አልጠየቅንህም። አንተ ጋር ማንም ሰው አይመለከትም። አስጨንቃኝ አታውቅም። አይመለከትም። ለሁሉ ገብተህ አይከብድም። ለአንዱ እንኳን ቀዝቀዝ ነው። ሀይላም ነገር የነበረ አትርሳ። እኔ ምንም አለ ዳኒ ከምስል ተፈጠረው ዛሬ ከጽጌ ጋር አውርተን ነበረ። አንዳንድ ነገሮች አሉ። ይሄ ምስል በጣም በመጀመሪያ ጊዜ እግዚአብሔር በጣም መከበር ያለባት ልጅ ናት ጽጌ። ብዙ ነገር እንደበደለች ገብቷታል ማለት በጣም ተሰምቷታል ምናምን በቃ የሆነ ነገር እግዚአብሔር ጠፍ ይላርጋለች። እንዴት በዚህ ያህል እንድትሰማ ማድረግ ከሰው አይደለሁም። ፕሊስ ጥሪልኝ፣ ላወራው ፈልጋለሁ። እሱን ይቅርታ ማለት ፈልጋለሁ። ቦታችን ሜሪ ይቅርታ ላቋርጥሽ። እኔ እሱን ይቅርታ ጠይቃለሁ የሚል ቃል አልመጣልኝ። እኔ ያልኩት እኔና ዳኒ ያለንን ነገር ስላልቋጨን እኔ የማደርጋቸው ነገሮች ሁሉ እያንዳንዱ እርምጃዎቼ ሁሉ ስህተት እየሆኑ ስለሆነ እኔ እናንተ ስህተት የምንሰራቸውን ነገሮች በሙሉ ማቆም ስላለብን እያንዳንዱ ነገር ማቆም ስላለብን በሰላማዊ መንገድ ላወራክ ነው እዚህ የተገኘሁት እና ደግሞ አንዴ ጠብቁኝ። አልገባኝም። ለምንድን ነው የቀጠርሽኝ? ዳኒ ለምንድን ነው የቀጠርሽኝ? እኮ ቆይ ልነግርሽ። ኖ ለምንድን ነው ዳኒን የቀጠርሽው? ሜሪ ተረጋጊ። ኖ ጽጌ ተረጋጊ። እየዋሸሽ ነው። ኖ እየዋሸሽ አይደለም። ምንድን ነው እኮ ስሚኛ፣ አለማቆም እንደዛ አይደለም። አንቺ እንዳሰብሽው አይደለም እኮ። ምንድን ነው እኔና ዳኒ በጣም ብዙ ነገሮች ስላለን ስለነበረን ከሱ ጋር ሲሆን ነበር ነው እንዴ ወሬ ሜሪ አንዴ ከምሽኑ ነበር ላይ ደረሽ። አንዴ መጣው አንዴ ዳኒ የሚያወራው ሌላ ነገር ነው። ዳኒ ይቅርታ በለው ቀርና ጥሪ ነው ያለችው። ዳኒ እዚህ ቤት ያው እንግዲህ መምጣት መብትህ ይመስልሃል። ምክንያቱም እቃዎች፣ ንብረቶች ምናምን አሉክ። ክፍልህም እዚህ ስላለ እንደፈለክ እንደመምጣት እንዳለብህና እንደፈለክ መሄድ እንዳለብህ አስበህ ሊሆን ይችላል እና ይሄ ያንተ ንብረት ነው። ለአንዴና ለመጨረሻ ጊዜ ከህይወቴን ከቤት ይመጣልኝ ለማለት ነው የጠራሁት። ሜሪ ይቅርታ። ይቅርታ ሜሪ። አንቺ ምን አይነት ሰይጣን የሆንሽ ልጅ ነሽ? ምንድን ነው የምታስቢው? አረፊ ታይ። ምንድን ነው የምታው? ለምንድን ነው መጠቀሚያ ያደረግሽኝ? መጠቀሚያ አድርጌሽ አይደለም። ለምንድን ነው ደውለሽ አልቀጠርሽኝ? ማግኘት አልቻልኩም። ስለዚህ አንቺ ነበርሽ አማራጭ ያገኘሁት። ለምን እኮ በእኔ በኩል እንደዚህ አይነት ውሸት እንዲያልፈለግሽ? እንዴ ውሸት አይደለም። ከዚህ በላይ አሁንም ቢሆን እኮ በሰላም ከቤቴና ከህይወቴ ይውጣልኝ ያልኩት። ምን አይነት ሰይጣንና ጨካኝ ሴት ናት ሜሪ? ታይ። አይደለሁም እንዴ አይደለሁም። አንተ እንዳልነካ ምንም አይነት ግርግር አልፈልግም። አሁንም ምንም አይነት ግርግር አልፈልግም። ምንም አይነት ነገር አልፈልግም። ሰላም ነው የምፈልገው። ለአንዴና ለመጨረሻ ጊዜ ከቤቴና ከህይወቴ ውጣልኝ። እኔ አንተ የጀመርካቸው ነገሮች ሁሉ በጥልጥል የመያዝ ግዴታ የለብኝም። በዚህ ምክንያት ደግሞ ህይወቴ እንዲበጠበጥ አልፈልግም። እኔም ነገ ከነገ ወዲያ ፍቅረኛ መያዝ እፈልጋለሁ። ህይወት ሊኖረኝ ይገባል። ትዳርም ሊኖረኝ እፈልጋለሁ። አንተ ከህይወቴ እስካልወጣ ድረስ ደግሞ ይሄ ነገር ማድረግ አልችልም። በጣም ብዙ ሰው እየወቀሰ ይሄ ማለት የተማረ ሰው ንግግር ነው። ኃይላ አንተ እዚህ ውስጥ አትገባበት። ማንም እዚህ ውስጥ እንዲገባበት አልፈልግም። ስለዚህ ውሽማሽ ተቀብተሽ ጠበቅሽ ይሄን ወሬ ልታወሪ ነበር። በጣም ሲበዛ ባለጌ ሴት ነሽ። ለአንቺ ልጅ አንተ እንዳለ
እሱ ከመጥበስ ደግሞ እኔ የፈለግሽው ነገር አድርጊ። እንደዚህ ጀምርሽ የፈለገችውን ትበል። አሁን ይዘሽው ውጪ። ይኸው እቃው አንዴ ምንድን ነው አንዴ ሽበኝና ይዘሽለት አንዴ ትርገምልኝ። እሱ ከመመለሽ ምንድን ነው የምንነጋገረው? እሱ ከመመጣው አንቺ ብመታት ነው የሚቀለው። እኔ ብትደም ይቀለኛል። እሱ ለእኔ ሰላም ነበር እስከዛሬ ድረስ ሲጥረኝ ነበረው። ማናችሁ ምን አደረኩ? ምንም አላደረኩም። አሁንም እያልኩኝ ያለሁት ለብቻዬ ተወኝ በቃ አላልኩም። ፍቅረኛ ይዣለሁ አላልኩም። ወይም ደግሞ እኔ ከሀይላት ጋር ነኝ የሚል ነገር አልወጣኝም። ከዚህ ቤት እንድወጣ አንቺ ማንሽ መታሽ? በመጀመሪያ ደረጃ ከዚህ ቤት እንድወጣ አንቺ ማን ሰው ሸምታሽ? ሁለተኛ ነገር ላይ እኔ ከዚህ ቤት ወጥቼ አንቺ ሌላ ወንድ ቤት ውስጥ ታስገቢ ማን ነው? ማንም ገባ ማንም አይመን ውስጥ ያለውን ነገር ማንም ሰው አላወራ። ኃይላ ባንዴ ካንቺ ጋር አወራ። በሁለቱም አላታወራ እኮ አትንኪኝ። ከገባህ ነካለሁ። አትንካው። አታወራው። እሱ ለካ ማለት እኔ ነካ። አንቺ ከኔ ምንድን ነው ሜሪ? ኃይላ አታወራም እኮ ሜሪ። እሱ ምንም ማለት ነው እሱ በቃ እንዲያወራ ነው ቤቱ ቤቱ ወደስታችኋል። በቃ እሱ አለ ቤቱ እዚህ አለ አትፈልገውም። ሲጀመር ለአንተ የምትለው ልጅ አይደለም ሜሪ። እሱ እንኳን እንደዚህ እያወራ አለ ማለት ምን ቤት ነሽ አንቺ እንደዚህ ሆነሽ የምታወሪው? አንተ ምን አገባህ? በቃ ሁለቱ አሉ አለ ኃይላ ስላደረገችኝ ነው። ምን መጠቀም ያላደረገችኝ ኃይላ እንዴት ሰላም ይቅርታ ልበለው ብላ ጠርታኝ ሻንጣን ካለች እንዴ? ይኸውላችሁ ነገሩን በሰላም እንፍታው ፕሊዝ። ከዚህም በኋላ እንደዚህ አይነት ነገር አይፈጠርም። ለእናንተ መሀል ሰው አይገባም፣ ችግር አይፈጠርም። ከዚህም በኋላ ለአንዴና ለመጨረሻ ጊዜ ይሄን ነገር እንዝጋው። እያሻለሁ ምን እንደምታወሪኝ ታውቂዋለሽ? ተረዳሽ? ምን እያወራሽ እንደሆነ ግን ይገባሻል? ይገባኛል። ዳኒ ታው አይገባሽም። ምን እያወራሽ እንደሆነ አልገባሽም። ጸጌ እኔና አንቺ ያለንን ነገር በሙሉ እዚህ ጋር እያቆምሽ ነው። ጭራሽ ከሌላ ሰው ጋር ህይወት ጀምሬያለሁ እያልሽ ነው። አላልኩም። እንደዛ ነው እያልሽ አላልኩም። ትናንትና አንድ ላይ ሩም ውስጥ ነበራችሁ። ዛሬ ደግሞ ከዚህ በኋላ በህይወቴ እንዳትመጣ ብለሽ እቃህን ይዘህ ውጣ ከቤት ያልሽኝ እኔ እያልኩ ያለሁት ያ ማለት እንደልብሽ ማንንም ወንድ እዚህ እንደልብሽ ስታመጪ ዳኒ እንዳያይሽ ስለምትፈልጊ እስከ ዛሬ ድረስ እኮ እየተቆጣጠረኝ አይደለም የኖርኩት። ተራንቺ ዝም በይ በእናትሽ ሳይለንሰር ለምን ማመን አልፈለግሽው? እመኝ እንጂ በቃ ከሌላ ሰው ጋር ጀምረሻል እንዴ? አባይ ተጣጣሽ አላልኩም። አባይ ተጣጣሽ ነው አባይ ተጣጣሽ ነው ያለሽ። ተናገረችም አይደል? ምንም እኮ አላልኩም። መናገር አይጠበቅብሽ። ቆይ ካልፈለግሽ ለምን አትፈልጊ? እሷ ፍላጎት ነው። ካንተ ጋር አላወራሁም። አልጠራሁም። አታስጨንቂያት፣ እንድታስጨንቂያት አልፈልግም። ማን እኔ ስለሆንኩኝ እኔ የወደ ባሏ ኃይላ ተረጋጋ። እሱን እሷ ትንገረን። ገባህ? እሱን እሷ ትንገረን። እሱ ያ ማለት አፈወጣ እስከምትል መጠበቅ አለብህ እንዴ? በቃ ከቤት ይውጣ እየተባልክ እኮ ነው አይደል? ምን ኃይላ አንዴ እንዲያስጨንቁሽ አልፈልግም። አትፈልጊኝም አይደል? እንዲያሰብ ለማትራክ ምንሽ ነው እሱ? ምን ትፈልጊኛለሽ? ነው እሱ ትፈልጊኛለሽ? ከኔ ጋር መሆን ትፈልጊያለሽ? መመለስ ትፈልጊያለሽ? አልፈልግም። ምንሽ ነው ታዲያ እሱ? ይሄን የመናገር ግዴታ የለባትም። ገባ የመናገር ልቧ አንተ ጋር ስላልሆነ ነው የምትፈራው። አይደለም ልቧ አንተ ጋር በዚህ ልክ እንድትጨነቅ አልፈልግም። ማንም መጨቃጨቅ አይጠበቅም። ኤፍሱን ለቤተሽ ልጋቶች ኤፍሱን እንትን ምን አደረገች? አቅምሽ እሷ ላይ ነው። ኖ እህቴ ናት። ይኸውልሽ ትንሿ ይሄንን ባግ ይዘሽለት ውጪ ኤፍሱን ላይ ምን አገባኝና ነው ዳኒ ሻንጣ ችግር የለውም። ይኸውልሽ ለምን አያገባሽም? ባልሽ አይደል እንዴ? አትጩሂባት። ስላይዘይለ እንዴ አንተ ቢልልህ እኮ ወልደህ ነበር አይደል እንዴ? በቃ ይኸው ነገር ተሻረግብኝ። እኔ ምን አልኩ? ንገሪኝና እንምጣ። ምንሽ ነው? እኔ እንደዚህ የምትሆንበት ምክንያት አልገባኝም። ታፍርብሃለች ወንድሜ። አዎ አልተማመነችብኝ። ችግር የለውም። ገባህ? የፈለገችው በእኔ ስለማላፍር ነው የተናገርኩት። ገባሽ? በኤፍሱ ስለማላፍር ነው ኤፍሱን እንጂ አትወጣት። አንቺ የፈለገችው ማሰብ ትችላለች። የፈለገችው የምታፍርብኝም ከሆነ ትፈርብኝ። እኔ ነው ወቀስበት። ችግር የለውም። እኔንም እኔንም ላስታውስሽ፣ እኔንም አንቺንም ቤቲንም እንዴት አድርጎ ውሻ አድርጎ ሲያባረር እንደነበር ታስታውሻለሽ? ስለሰጣት ቦታ ነው ያ እንደዚህ የሚያደርጋት። አያፍርም ዳኒ የሆነ ነገር ሲወስድ። አንቺ ግን ታዲያ ካላፈር ይሄንን መወሰን ለምን እንዳይቀርብሽ፣ ይሄም እንዳይቀርብሽ፣ ያም እንዳይቀርብሽ ይሄንን መወሰን ለምን ነገር ተነጎራ ማጣቆ ሌላ ሰው ይመጣል። አላርፍም ስለማጠቅሽው እንደዛ ማውራት ልማዷ ነው። እሷንም ማረጋትን እኮ ነው ያውቃለሁ። ችግር የለውም። አሁን ይሄ ልጅ በሚያደርገው ነገር የማይጸጸት የማያፍር ከሆነ ለምንድን ነው ይሄን ባግ ይዞ የማይወጣው? አልፈልግም ማለች አልፈልግም ማለች። ይሄ ቤት ማን እኔ በዚህ ልክ ከአንተ ጋር ማውራት አልችልም። እንዴ አለመፈለግ መብቴ ነው። አንቺ ከዚህ ቤት ማስወጣቱ አንቺ እችላለሁ። ምንድን ነው ምን እኔ ስለሆነ አንቺ እና እሱ ነበር ብቻችሁን ትኖሩት እዚህ ቤት?
አያስፈልግም። ካላስፈለገ ደግሞ እሱ ለና አልፈጥም አቀብላሪጋ ችግር የለውም። አንቺ እሱ ምንም አረጋሽ ይኸውልሽ ከዚህ ቤት አትፈልጊው ማለት ነው። ምንም ሰው ማለት ነው ልትፈልጊ? አዎ አታልጁ ዳይ አታልጁ ያገባታል ይመለከታል። አይሽ ከዚህ ቤት አንቺ ከቦክተሽ ተወጣጣለሽ እንጂ ዳይም ሻንጣው ምንም ዚህ እሱ ያገባታል። ማውራት ካለባቸው ሁለቱ ያወራሉ። እኔም አንቺም እዚህ ጉዳይ ላይ አያገባንም ማለት ነው። ችግር የለውም። ፋይናንሻሊ ከሆነ ችግር ፋይናንሻሊ ከሆነ ችግር እረፊ። ሜሪ በጣም በጣም እላፊ ገደብሽን አትጣሽ። ይኸውልሽ አንገበገበሽ የገንዘብ ከሆነ ችግራችሁ ገንዘብ ከሆነ እኔ ማድረግ ያለብኝ በሙሉ አደርግልሃለሁ። ችግር የለውም። ከእሷ ህይወት ብቻ ስለዚህ ምንድን ነው የምትፈልገው? አትፈልግም። ሽፋን ያደረገችን እሱ አይመለከትም። ታርገኝ ልብሽ እኔ ጋር ነው። በጣም ነው የሚያሳዝነው። ልብሽ ዛሬ እኔ ጋር ነው። ኤፍሱን ነኝ ልብሽ እኔ ጋር ነው፣ ግን አታገኝም። ወጣ ከፈለኩ ነው የምወጣው። እኔ መውጣት እንደማትፈልገው እየነገረችህ እኮ ነው። አትፈልግህም ማለት ከቤት አዳምጠኝ። አትጩህ። ዝቅ ያልኩልሽ ፍቅር ነው ብዬ ነው። ገባሽ አይደለ? በልክ ከእኔ አትፈጭኝም። ከፈለኩ ነው የምወጣው። በፈለከው መንገድ ትችላለሽ። አንቺ ከዚህ በኋላ እሷ ማን እንደሆነች ደግሞ ታሳያችኋለች። እኔ ስፈልግ ነው ምንም ነገር የማደርገው። ደግሞ ተረጋጊ ማለት አንቺ ደግሞ ምን ቤት ነሽ? ኧረ ተረጋጊ። ምንድን ነው የሚመለከትሽ? በዚህ መሀል አትግቢ። ባልሽ ነው አይደለ? ይዘሽልኝ ውጪ። ትዳርሽን እዛ በውጪ ማለት ትችያለሽ። እኔ በግድ አስገድጄው መውጣት አይችልም። እንዲህ አንደርስታንድ የማረግ እኛ እንኳን ፍቅር ነው ብለን ቤት ለቀንልሻል። ፍቅር ስለሆነ የሰው ቤት ሁሌም የሰው ነው ለማለት ያህል ነው። ነገር ውጪ ልትባይ ትችያለሽ ነው። ቴንክ ዩ እሱ እንዲያስረጃት ሰውን ማክበር መቻል አለብሽ። እሷ አታውቅም። እኔ ምን አይነት ምክር ግን እየመከራችኋት እየመጣችሁ ነው? ሲጀመር የሰው ህይወት ላይ እንዲህ እንደ መዥገር ልጥፍ የምትይው እንዳንቺ አይነት ደግሞ አሁን እኮ ውጪ ከህይወቴ እንዴ ሰው ቤት ገብተሽ ከዚህ ቤት ዳኒ እናውጣ። ከቤቴ እኮ ነው ያስወጣሁት። ኧረ ቤት ይሄ እኮ የኔ ቤት እኮ ምን ሰራሽ? የኔ ቤት ነው። የኔ ቤት ነው ዳኒ። ችግር የለውም። ትሰራለች፣ ከዚህ በላይ ትሰራለች። ከዚህ በኋላ አይመለከትም። የትም እያደረክ እያዋልክ እያበጣ እያገባ እየወለድክ አይደል የምትመጣ? ለምን ቁርጡን አትነግሪኝ? ነገርኩሽ። ቁርጡን ትንሿ ተነግሮታል። አንቺ እዚህ ነገር ውስጥ አትግቢሽ። ምኗ ነው? ተዋት። ምንም አላልኩሽ እኮ ጥያቄ እንደማትፈልግ ነገረች እኮ አይደል? ምንሽ ነው እሱ? መልሽልና ለምን ታፍሪ? ይሄ ነገር ለአንተ የማወራት ግዴታ የለባትም። ታፍሪበታለሽ። አያገባህም። ችግር የለውም። ካፈረችብኝ ትፈርብኝ። ልክ አንቺ የጠበቀው ቁጥር እንዳለሽ እሱም የጠበቀው ቁጥር አለ። ልክ አንቺ የሚያስፈልግሽ